ስለዚህ በዚህ ቪዲዮ ደግሞ የምንመለከተው 3.4 ኮር ኢሹስ ገቨርኒንግ ኢንስቲትዩሽንስ ኤንድ ገቨርናንስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ በሚል ይሆናል ማለት ነው። ስለዚህ ዋና ዋና ኢሹዎች ኢንተርናሽናል ፖለቲካል ኢኮኖሚ ላይ ያሉ ኢሹዎች እናወራለን። ገቨርኒንግ ኢንስቲትዩሽኖች ወይም ደግሞ እነዚህ ተቋማቶች ኢንተርናሽናል ፖለቲካል ኢኮኖሚ ሲስተሙን እያስተዳደሩ ወይም ገቨርን እያደረጉት ያሉ ተቋማቶች እነማን እንደሆኑና ገቨርናንስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ ወይም ደግሞ ይሄ ፖለቲካል ኢኮኖሚው እንዴት ገቨርን እንደሚደረግ አብረን የምንመለከት ይሆናል ማለት ነው። ስለዚህ የምንጀምረው 3.41 ኢንተርናሽናል ትሬድ እና ዘ WTO ነው። ስለዚህ ኢንተርናሽናል ትሬድ ዓለም አቀፍ ንግድ እንዴት እንደሚካሄድ እና ከዓለም አቀፍ ንግድ ወይም ኢንተርናሽናል ትሬድ ጋር ደግሞ ተያያዥነት ስላለው ስለ WTO ወይም ወርልድ ትሬድ ኦርጋናይዜሽን የምንመለከት ይሆናል። ስለዚህ WTO ወይም ወርልድ ትሬድ ኦርጋናይዜሽን ምንድነው? ኢት ኢዝ አን ኢንተርናሽናል ኦርጋናይዜሽን ዊች ሴት ዘ ሩል ኦፍ ግሎባል ትሬድ። ስለዚህ ኢንተርናሽናል ኦርጋናይዜሽን ነው፣ ዓለም አቀፍ ድርጅት ሆኖ የግሎባል ትሬንድ በዓለም አቀፍ ደረጃ የሚካሄደውን ትሬድ ወይም ግብይት ሩል የሚያደርገው ወይም ህጎችን እያወጣ የሚያስተዳድረው ነው ማለት ነው። ስለዚህ የተቋቋመው በ1995 ነው አስ ኤ ሳክሰሰር ቱ ጀነራል አግሪመንት ኦን ትሬድ ኤንድ ታሪፍ። ከዚህ በፊት GATT የሚባል ወይም ጀነራል አግሪመንት ኦን ትሬድ ኤንድ ታሪፍ የሚባል ድርጅት ነበረው። ከዛ በኋላ ነው WTO ከዛ ነው የመጣ የዛ ሳክሰሰር ነው ማለት ነው። ስለዚህ ሜጀር ኢኮኖሚክ ፓወር ሰች አስ US, EU and Japan have managed to use WTO to frame rule of trade to advance their own interest። ስለዚህ ፓወርፉል የሚባሉ ሀገራቶች ኢኮኖሚክ ፓወር ያላቸው ለምሳሌ እንደ US፣ እንደ አሜሪካ፣ እንደ ዩሮፕ እና እንደ ጃፓን ያሉ ሀገራቶች WTOን ምን አድርገውታል? እንደሚፈልጉት አድርገው አዋቅረውታል የራሳቸውን ኢንተረስት ለማሟላት ማለት ነው። ስለዚህ ዲቨሎፒንግ ካንትሪስ ኦፍን ኮምፕሌን ኦፍ ነን ትራንስፓረንት ፕሮሲጀር ኤንድ ቢንግ ፑሽድ አራውንድ ባይ ቢግ ፓወር። ስለዚህ እንደዚህ ሲሆን እነዚህ ፓወርፉል የሆኑ ሀገራቶች ይሄንን ኢንተርናሽናል ድርጅት ራሳቸው እንደሚፈልጉት አድርገው ሲያዋቅሩት ዲቨሎፒንግ ካንትሪ የሚባሉት ወይም ደግሞ ገና በማደግ ላይ ያሉ ሀገራቶች ደግሞ ምን ሆነዋል? ኮምፕሌን ያደርጋሉ ወይም ደግሞ ቅሬታ ያቀርባሉ። ምን እያሉ? አንደኛ ነን ትራንስፓረንት ፕሮሲጀር፣ ትራንስፓረንት ያልሆነ ግልጽ ያልሆነ ሂደትን ይከተላል። ከዛ ደግሞ ቢንግ ፑሽድ አራውንድ ባይ ቢግ ፓወር። ስለዚህ አቅም ባላቸው ሀገራቶች ነው የሚዘወር ወይም ደግሞ ፑሽ የሚደረግ ብለው ኮምፕሌን ያደርጋሉ፣ ቅሬታቸውን ያቀርባሉ። ስለዚህ ስለ WTO ሞር ከማየታችን በፊት ምንድን ነው ኢንተርናሽናል ትሬድ የሚለውንም ማየት አለብን። ዋት ኢዝ ኢንተርናሽናል ትሬድ? ስለዚህ ኢንተርናሽናል ትሬድ ማለት ዓለም አቀፍ ግብይት ነው። ስለዚህ ግብይት ማለት ለአንድ ሰርቪስ ወይም ለአንድ ፕሮዳክት፣ ለአንድ የምንገዛው እቃ ወይም ለአንድ የምንገዛው አገልግሎት የምንከፍለው ክፍያ ነው አይደል? ትሬድ የሚባለው ትሬድ ምን ይባላል? ሌላኛው አይነት ትሬድ ደግሞ ምን ይባላል? ባርተር ትሬድ ይባላል። ባርተር ትሬድ ማለት ኤክስቼንጅ ኦፍ ጉድ ኦር ሰርቪስ ፎር አናዘር። ስለዚህ ባርተር ትሬድ የሚባለው ድሮ ላይ የነበረው የትሬድ ዌይ ነው። ለአንድ እቃ ሌላ እቃ የምንገበያይበት። ለምሳሌ እኔ ስልኬን ለሆነ ሰው ሰጥቼ በምትኩ ላፕቶፑን የሚሰጠኝ ከሆነ ይሄ ምን ይባላል? ባርተር ትሬድ ይባላል። ምንም አይነት ገንዘብ የሌለበት፣ የገንዘብ ልውውጥ የሌለበት እቃን ከእቃ ጉድና ሰርቪስን የምንቀያየርበት። ለምሳሌ የሆነ ሰርቪስ የሆነ ሰው ተቀብሎ የሆነ አገልግሎት ተቀብሎ በምትኩ ደግሞ ሌላ አገልግሎት የሚሰጥም ከሆነ ይሄ ባርተር ትሬድ ይባላል። ነገር ግን ኢን ዘ ኮንቴምፖራሪ ፔሪድ አሁን ባለንበት ዘመን ግሬት ፕሪፖደራንስ ኦፍ ትሬድ ኢንቮልቭ ዘ ኤክስቼንጅ ኦፍ መኒ ፎር ጉድ ኤንድ ሰርቪስ። አሁን ባለንበት ዘመን ግን አብዛኛው ትሬድ ወይም ግብይት በምንድን ነው የሚካሄደው? ኤክስቼንጅ ኦፍ መኒ ወይም ደግሞ የገንዘብ ልውውጥ ነው ማለት ነው። ስለዚህ ገንዘባችንን ነው የምንለዋወጠው። የሆነ እቃ ስንገዛ በምትኩ ሌላ እቃ ሳይሆን የምንሰጥ ገንዘብ ነው። ይሄ ኮንቴምፖራሪ ላይ ያለው ግብይት ይሄንን ይመስላል። ስለዚህ ትሬድን ስናይ ደግሞ ሌላው አብረን የምናየው ነገር ዶሜስቲክ እና ክሮስ ቦርደር ትሬድ ይባላል። ስለዚህ ሀገራዊ ወይም ደግሞ ምንድን ነው በአንድ ሀገር የተወሰነ ትሬድ እና ክሮስ ቦርደር ሀገራትን የሚያልፍ ዓለም አቀፋዊ ትሬድ አለ። ስለዚህ ክሮስ ቦርደር ትሬድ የሚባለው ወይም ደግሞ አገራት ከሀገራት ይሄ ድንበር ተሻጋሪ የሚባለው ትሬድ ንግድ ምን ባህሪያቶች አሉት? ዘ ኤክስቼንጅ ኦፍ ጉድ ኤንድ ሰርቪስ ኢዝ
ሚዲየት ባይ አትሊስት ቱ ዲፈረንት ናሽናል ገቨርንመንት። ስለዚህ አንድ ትሬድ ወይም ግብይት ክሮስ ቦርደር ትሬድ ነው ለመባል ምን መሆን አለበት? ኤክስቼንጅ ኦፍ ጉድ ኤንድ ሰርቪስስ ሚዲየት ባይ አትሊስት ቱ ዲፈረንት ናሽናል ገቨርንመንት። በትንሹ ሁለት የተለያዩ ሀገራት በዛ ግብይት ውስጥ መሳተፍ አለባቸው ማለት ነው። ስለዚህ each of which exercise sovereign authority and control over its national border። ስለዚህ ምንድነው እነዚህ ሀገራቶች ምንድነው የራሳቸው የሆነ ሶቨሪን ወይም ደግሞ ሉዓላዊነት ያላቸው ሉዓላዊ የሆነ አውቶሪቲ መብት ያላቸው እና ኮንትሮል ኦቨር ኢትስ ናሽናል ቦርደር የሀገራቸውን ድንበር ማስጠበቅ የሚችሉ መሆን አለባቸው። ኢን ፕራክቲስ ዚስ ሚንስ ዛት ኢቨን ኢን ፍሪ ትሬድ ኢዝ ኔቨር ኢንታይርሊ ፍሪ። ስለዚህ ፍሪ ትሬድን እስካሁን አላየንም፣ ግን ምንድነው ፍሪ ትሬድ ደግሞ ምንድነው ሀገራቶች ወይም ደግሞ በሀገራቶች መካከል የሚደረግ ግብይት በግለሰቦችም ወይም በካምፓኒዎች መካከል የሚደረግ ግብይት ምንም አይነት የመንግስት ተጽዕኖ የሌለው ሲሆን ያ ምን ይባላል? ፍሪ ትሬድ ይባላል። ነገር ግን ፍሪ ትሬድ የሚባለው ሙሉ ለሙሉ ፍሪ ትሬድ ነው ማለት አንችልም። ምክንያቱም ኢንክሮስ ቦርደር ትሬድ ወይም ደግሞ ድንበር ተሻጋሪ ግብይት ላይ እነዚህ ሶቨሪን ሉዓላዊ የሆኑ ሀገራቶች ቦርደራቸውን ኮንትሮል ያደርጋሉ፣ የዛም ደግሞ አውቶሪቲ አላቸው ማለት ነው። ስለዚህ ያንን ማየት እንችላለን። ሌላው ደግሞ ስታንዳርድ ዴፊኒሽን ኦፍ ፍሪ ትሬድ፣ የፍሪ ትሬድ ትክክለኛ ስታንዳርድ ወይም ደግሞ ተቀባይነት ያለው ትርጉም ምንድን ነው? ስለዚህ ፍሪ ትሬድ ማለት አንሪስትሪክትድ ፐርቼዝ ኤንድ ሴል ኦፍ ጉድ ኤንድ ሰርቪስ ቢትዊን ካንትሪስ ዊዛውት ዘ ኢምፖዚሽን ኦፍ ኮንስትሬንትስ ሰች አስ ታሪፍ ዲዩቲ ኤንድ ኮታ። ስለዚህ ስታንዳርድ ዴፊኒሽን ኦፍ ፍሪ ትሬድ ምንድን ነው? የፍሪ ትሬድ ስታንዳርድ ዴፊኒሽኑ ምንድን ነው? አንሪስትሪክትድ ፐርቼዝ ኤንድ ሴል ኦፍ ጉድ ኤንድ ሰርቪስ ቢትዊን ካንትሪስ። ስለዚህ በሀገራቶች መካከል ያለ አንሪስትሪክትድ ያልተገደበ የአገልግሎትና የእቃዎች ግብይት ነው። ዊዛውት ዘ ኢምፖዚሽን ኦፍ ኮንስትሬንትስ ያለምንም ኮንስትሬንቶች ወይም ደግሞ ገደቦች፣ ለምሳሌ እንደ ታሪፍ፣ ዲዩቲ፣ ኮታ እነዚህን የመሳሰሉ ያለ እነዚህ ገደብ የሚደረግ ትሬድ ምን ይባላል? ፍሪ ትሬድ ይባላል ማለት። ታሪፍ ማለት ለእያንዳንዱ ግብይት የሆነ ያህል ታሪፍ ይፈቀዳል፣ የሚቆረጥ ገንዘብ ይኖራል። ዲዩቲስ ግዴታዎች ይኖራሉ። ኮታ ለምሳሌ አንድ ሀገር የሆነ ምርት ይሄን ያህል ኮታ ብቻ ነው መሸጥ የምትችል ብላ እንትን ካለች ህግ ከወጣች ይሄም አንዱ ሌላው የሪስትሪክሽን ወይም ኮንስትሬንት ነው። ነገር ግን ፍሪ ትሬድ ዴፊኒሽኑ ምንድነው? ያለ እነዚህ እንትኖች ሪስትሪክሽኖች ሀገራቶች መካከል የሚደረግ ግብይት ነው በዴፊኒሽን ደረጃ ፍሪ ትሬድ የሚባለው ማለት ነው። ስለዚህ the scope and scale of cross border trade is today immensely greater than at any other time in human history። ስለዚህ በአሁኑ ሰዓት ላይ ክሮስ ቦርደር ትሬድ ወይም ደግሞ ድንበር ተሻጋሪ የሚባለው ትሬድ ከምን ጊዜውም በላይ በሰው ልጅ ታሪክ ከምን ጊዜውም በላይ ከፍ ያለበት ወይም ደግሞ በጣም ክሮስ ቦርደር ትሬድ ድንበር ተሻጋሪ ግብይት የበዛበት ሰዓት ነው። ይሄ ደግሞ ምክንያቱ ምንድነው? አንደኛ ሊበራል ኢኮኖሚስቶች እንዴት ያብራሩታል? ክሮስ ቦርደር ትሬድ ኢዝ ቤኔፊሻል። ክሮስ ቦርደር ትሬድ ወይም ደግሞ ድንበር ተሻጋሪ ንግድ ቤኔፊሻል ነው ቦዝ ኢንዲቪዥዋል ኔሽን ኢኮኖሚ ኤንድ ፎር ዘ ወርልድ አስ ኤ ሆል። ስለዚህ ለኢንዲቪዥዋል ናሽናል ኢኮኖሚ ለሀገራቶች ኢኮኖሚ በጣም ጥቅም አለው። ከዛ በተጨማሪው እንደ ሀገር እንደ ዓለም አቀፍ ደረጃ ለዓለም የሚጠቅም ነገር ነው ብለው ያስረዳሉ ሊበራል ኢኮኖሚስቶች። ኢቨን ኢን ዘ ጀነራል ፐብሊክ ስፔሻሊ ኢን ዌልዚ ካፒታሊስት ኢኮኖሚስቶች ብቻ ሳይሆኑ ጀነራል ፐብሊክ ኖርማል ህዝቡ ራሱ በምን ካፒታሊስት ሀብታም የሆኑ ካፒታሊስት ሀገራቶች ላይ ምን ብለው ያስባሉ? ህዝቡ ሞስት ፒፕል አክኖሌጅ ዛት ዘ አንቴሲስ ኦፍ ትሬድ ኔምሊ አውታርኪ የዚህ ተቃራኒ ሆነው ወይም ደግሞ አውታርኪ የሚባለው አውታርኪ ማለት ፖሊሲ ፕሪማይዝድ ኦን ኮምፕሌት ኢኮኖሚክ ኢንዲፔንደንስ ኦር ሰልፍ ሰፊሽንሲ። አውታርኪ ማለት ሀገራቶች ራሳችንን በራሳችን እንችላለን፣ ምንም አይነት እንትን ሳያስፈልገን ሰልፍ ሰፊሽንት መሆን እንችላለን ብለው ሲያስቡ ያ አውታርኪ ይባላል። ነገር ግን እንደዚህ ዌልዚ ወይም ካፒታሊስት ኢኮኖሚ ላይ ያሉ ህዝቦች አውታርኪ እንደማይጠቅም ያስባሉ። ኢሴንሻሊ ኢምፖሲብል የሆነ ነገር፣ ምንም ሊተገበር የማይችል ነገር፣ ሀገራቶች ራሳቸውን ሰልፍ ሰፊሽንት ራሳቸውን የራሳቸውን ፍላጎት በራሳቸው ብቻ የሚያሟሉ
ነው ተብሎ አይታሰብም ማለት ነው። ስለዚህ ሰልፍ ዲፊቲንግ ኢን ዘ ኢንዱስትሪያል ኤንድ ፖስት ኢንዱስትሪያል ኢራ። ስለዚህ አውታርኪ አሁን ላይ ምን ተብሎ ይታመናል? ኦልሞስት ኢምፖሲብል የሆነ ነገር እና ለሀገራቶች የማይጠቅም ራስን የመጉዳት ያህል ይቆጠራል። ለዛ በእነዚህ ምክንያትና ኢኮኖሚስቶች ሊበራል ኢኮኖሚስቶች በሚሰጡት ምክንያት ፍሪ ትሬድ በጣም ፍሪ ትሬድ ሳይሆን ይቅርታ ክሮስ ቦርደር ትሬድ አሁን ላይ ባለበት ሁኔታ ሊያድግ ይችላል ማለት ነው። ስለዚህ ቀጥለን ደግሞ የምናየው ሃው ኢዝ ኢንተርናሽናል ወይም ግሎባል ትሬድ ገቨርን። ስለዚህ ይሄ ድንበር ተሻጋሪ ትሬድ ወይም ግብይት እንዴት ነው ገቨርን የሚደረገው፣ እንዴት ነው የሚተዳደረው ብለን ጥያቄ ስናነሳ መልሶ ምንድነው? ግሎባል ወይም ሪጂናል ፍሪ ትሬድ ገቨርኔት ነው። ስለዚህ ዓለም አቀፋዊ ወይም ሀገራዊ ምንድነው ክልላዊ ስል እንደ ምንድነው 2-3 ሀገራት ያሉበት ክልል ለማመልከት ነው። ስለዚህ ዓለም አቀፋዊ ወይም ክልላዊ ሪጂናል የሆነ አግሪመንቶች አሉ፣ የፍሪ ትሬድ አግሪመንቶች አሉ፣ ስምምነቶች ማለት ነው። ስለዚህ ድርጅቶች ወይም ተቋማቶች እንደ WTO ወርልድ ትሬድ ኦርጋናይዜሽን፣ እንደ ኖርዝ አሜሪካ ፍሪ ትሬድ አግሪመንት ያሉ NFTA ያሉ ኦርጋናይዜሽኖች ነው ገቨርን የሚያደርጉት። በዋነኝነት በአግሪመንት ነው ማለት ነው ራን የሚደረገው። ስለዚህ ይሄ እንዴት ነው የሚሰራ? ለምሳሌ ኢንኬዝ ኦፍ ናፍታ ወይም ደግሞ NFTA በዚህ ጊዜ ምንድን ነው አግሪመንቱ በማን መካከል ያለ? በአሜሪካ፣ በካናዳ እና በሜክሲኮ ነው። ስለዚህ እንዴት ነው ፍሪ ትሬድ was initially meant a lesser degree of government constraint in cross border trade but not an elimination of government action። ስለዚህ በእንደዚህ አይነት ድርጅቶች ለምሳሌ በNFTA ፍሪ ትሬድ በሀገራቶች መካከል ያለ አግሪመንት ነው ያለምንም ገደብ ሀገራት ከሀገራት እንዲገበያዩ። ነገር ግን ይሄ ማለት ሌዘር ዲግሪ ኦፍ ገቨርንመንት ኮንስትሬንት ቀለል ያለ የገቨርንመንት የመንግስት ጣልቃ ገብነትን ያመለክታል እንጂ ሙሉ ለሙሉ ገቨርንመንት አይሳተፍበትም ማለት አይደለም። ለምሳሌ ታሪፍ ዌር ኢሊሚኔትድ ባይ ሙቹዋል አግሪመንት ኢን 2008 በ2008 በNFTA እነዚህ 3 ሀገራቶች ታሪፍን ከእንትናቸው አስወግደውታል ማለት ነው። ስለዚህ በእነሱ መካከል በሚደረግ ግብይት ታሪፍ የለም ማለት ነው። ስለዚህ ኢምፖርት ሴንሲቲቭ ሴክተር ኩድ ቢ ፕሮቴክትድ ዊዝ ኢመርጀንሲ ሴፍጋርድ ሜዠርስ። ነገር ግን ለምሳሌ ኢምፖርት ሴንሲቲቭ የሆኑ ሴክተሮች ምንድነው ከሌላ ሀገር ኢምፖርት በምናደርገው ነገር እና ኢምፖርት ማድረግ የሌለብን ለምሳሌ ሀገር ውስጥ ያለ ኢንዱስትሪ ከውጭ በሚመጣው ኢምፖርት በጣም የሚጎዳ ከሆነ ኢምፖርት ሴንሲቲቭ የሆኑ ሴክተሮች አሉ። እነዛ ጊዜ ገቨርንመንቶች ሴፍጋርድ ሜዠሮች ሊኖራቸው ይችላል ማለት ነው። ስለዚህ ኖሽን ኦፍ ፍሪ ትሬድ ኢን NFTA had still have significant element of protectionist ወይም መርከንታሊስት። ስለዚህ ኢቭን በNFTA በእነዚህ 3 ሀገራቶች በመካከል ባለው አግሪመንት ፍሪ ትሬድ የሚባለው ነገር ስቲል ፕሮቴክሽኒስት ነው ወይም ደግሞ ሀገራቶች ራሳቸውን የሚከላከሉበት ወይም ደግሞ መርከንታሊስት ማለት ሀገራቶች ዳይሬክት የሆነ ሚና የሚጫወቱበት መንግስታቶች ዳይሬክት ሚና የሚጫወቱበት ነው። ለምሳሌ ታክስ ኦን ስፔሲፊክ ኢምፖርት ጉድስ፣ ለምሳሌ የሆኑ የሚመጡ የሆኑ እቃዎች ላይ ታሪፍ ሊኖር ይችላል። ፕሮቢት ዜር ኢምፖርቴሽን ኢምፖርት ባን ይባላል። የሆኑ ምርቶች ኢምፖርት እንዳይደረጉ ባን ሊያደርጓቸው ይችላሉ። ኢምፖዝ ኤ ኳንቲታቲቭ ሪስትሪክሽን ወይም ደግሞ ኢምፖርት ኮታ። ኳንቲታቲቭ ሪስትሪክሽን ማለት ኢምፖርት ኮታ ያስቀምጣሉ። ለምሳሌ አሜሪካ በዚህ አግሪመንት ውስጥ ከሜክሲኮ የምታስገባው ለምሳሌ ስንዴ ብንል ይሄን ያህል ሜትሪክ የሆነ ቶን ወይም ደግሞ እያሉ እንትን ያስቀምጡለታል፣ ኳንቲታቲቭ ሪስትሪክሽን። ስለዚህ ከዚህ ያህል መጠን በላይ ኢምፖርት ማድረግ አይቻልም ወይም መላክ አትችሉም ብለው ሊያስቀምጡ ይችላሉ። ስለዚህ ይሄ ምን ያሳየናል? ፍሪ ትሬድ ያላቸው አግሪመንት እንኳን ኢንታይርሊ ፍሪ እንዳልሆነ ያሳየናል ማለት ነው። ስለዚህ the latter two policy are example of non ታሪፍ ባሪየር። እነዚህ ሁለቱ ኢምፖርት ኮታ እና ኢምፖርት ባን የሚባሉት ነን ታሪፍ ባሪየር ይባላሉ ወይም NTBs ይባላሉ። other type of NTB include ሌሎች ታሪፍ ከታሪፍ ውጭ ያሉ ባኖች ምን አሉ? ለምሳሌ ዶሜስቲክ ወይም ሄልዝ ሴፍቲ ኢንቫይሮንመንት ሬጉሌሽን፣ ለምሳሌ ለማህበረሰቡ ጤና ሴፍቲ ወይም ደግሞ ለአካባቢው ሲባል የሚወጡ ድንጋጌዎች ሊኖሩ ይችላሉ። ኢምፖርት በዚህ በትሬድ መሃል
የሚመጡ ህጎች ሊኖሩ ይችላሉ። ቴክኒካል ስታንዳርዶች ሊኖሩ ይችላሉ። ኢንስፔክሽኖች ሊኖሩ ይችላሉ። ቴክኒካል ስታንዳርድ ማለት የሚመጣው እቃ ይህን ያህል ሴፍቲ ሊኖረው ይገባል። ኢንስፔክሽን ሊኖረው ይችላል። ለምሳሌ ሜክሲኮ ለአሜሪካ ኤክስፖርት የምታደርገው የሆነ እቃ ቢኖር ያ እቃ ይሄን ነገር ካላሟላ ኢምፖርት አይደረግም የሚል ህግጋቶች ሊኖራቸው ይችላል። እነዚህ ምን ይባላሉ? ኤንቲቢ ወይም ደግሞ ነን ትራፊክ ባሪየር ይባላሉ ማለት ነው። ስለዚህ እነዚህ ሁሉ ነገሮች አሉ ማለት ነው። ስለዚህ ፖለቲካል ኤንድ ቲዮሬቲካል ዲቤት ኦን ኢንተርናሽናል ትሬድ ዊል ኮንቲኒው ቱ ማውንት ሃይ አስ ትሬድ ሰልፍ ግሮ ሞር ኤንድ ሞር። ስለዚህ ይሄ ፖለቲካል ቲዮሬቲካል ዲቤቱ ክርክሩ ፖለቲካልም ሊሆን ይችላል፣ በቲዮሪም ደረጃ የሚደረገው ክርክር ይቀጥላል። ምን ትሬድ እስታደገ ቁጥር ማለት ነው። ስለዚህ ሊበራል አርጊመንት ውድ ኮንቲኒው ቱ ሴንተር ኦን ዘ ፕሪንሲፕል ኦፍ ኮምፓራቲቭ አድቫንቴጅ። ስለዚህ ሊበራል አርጊመንት ውድ ኮንቲኒው ቱ ሴንተር ኦን ዘ ፕሪንሲፕል ኦፍ ኮምፓራቲቭ አግሪመንት። ምን ሊበራል ሀገራቶች ምን እንትን ይላሉ? ኮምፓራቲቭ አድቫንቴጅን ያስቀምጣሉ። ኮምፓራቲቭ አድቫንቴጅ ማለት አንድ ሀገር የሆነ ነገር ላይ በጣም አሪፍ ከሆነች ሌላኛው ሀገር ደግሞ የሆነ ነገር ላይ አሪፍ ከሆነ እነዛ ሀገራቶች አሪፍ የሆኑበትን ነገር ወይም ደግሞ ኦፖርቹኒቲ ያላቸውን ነገር ቢጠቀሙ ወይም ደግሞ እዛ ነገር ላይ ኢንቨስት ቢያደርጉ ያንን ኢኮኖሚ ቢያሳድጉ ይመክራሉ። ሌላኛው ደግሞ ዌል መርከንታሊስት ኤንድ ማርክሲስት ኤክስፖዝድ አፖን ፓወር ዲፈረንሺዬሽን ቢትዊን ናሽናል ኢኮኖሚስ ኦር ክላስ ኢንኢኳሊቲ ኤንድ ኤክስፕሎቴሽን። መርከንታሊስቶች ወይም ደግሞ ማርክሲስቶች ግን ይሄን እንዴት ያስረዱታል? ይሄ ፓወር ዲፈረንሺዬሽን ነው ወይም ደግሞ አንድ ሀገር ሌላውን ሀገር ኤክስፕሎት ለማድረግ። ስለዚህ ይሄ ምንድነው? ለምሳሌ ባለፈው እንዳየነው የጃፓን ኢኮኖሚ ሲስተም ላይ መጀመሪያ ምን ብለው መክረዋት ነበር? ጃፓንን ሌበር ላይ ስሩ ማለት እንድትጠቀሙ እናንተ ብዙ የሰው ኃይል አላችሁ፣ እዛ ላይ ኢንቨስት አድርጉ፣ ወደ ቴክኖሎጂ ምናምን አትምጡ ብለው አድቫይስ አድርጓቸው ነበር። ነገር ግን ጃፓን ያንን አልፈልግም፣ ይሄ ምን ያደርገኛል ተጋላጭ ያደርገኛል ብላ ስላሰበች ቴክኖሎጂ ሃይቴክ የሆነ ኢንዱስትሪ ውስጥ ገብታለች። ስለዚህ ልክ ያንን ኮንሴፕት ነው ማርክሲስት ወይም ደግሞ መርከንታሊስቶች የሚያብራሩት። ይሄ ፓወር ዲፈረንሺዬሽን ነው። አንድ ሀገር ሌላውን ሀገር ኤክስፕሎይት ለማድረግ ከሚገባው በላይ ለመጠቀም የሚያደርጉት ነገር ነው ብለው ያስረዳሉ። ይሄ ነገር ያው ፖለቲካልም ቲዮሬቲካል የሆነው ዲቤት ይቀጥላል። ምክንያቱም ክሮስ ቦርደር ትሬድ ስቲል እያደገ ያለ ነገር ስለሆነ ነው ማለት ነው። ስለዚህ 3.41ን ኢንተርናሽናል ትሬድ ያየንበት ቪዲዮ ይሄን ይመስላል። በቀጣይ ደግሞ የምንመለከተው 3.42 ኢንተርናሽናል ኢንቨስትመንት እና WB ወርልድ ባንክ ነው ማለት ነው። ስለዚህ ኢንተርናሽናል ኢንቨስትመንት ምንድን ነው፣ ከዛ ደግሞ ወርልድ ባንክ ከኢንተርናሽናል ኢንቨስትመንት ጋር ምን ያገናኘዋል የሚለውን በቀጣይ